ማለት ነው። አልገባኝም። የአብርሃም ቤተሰቦች ቆይ ጤናማ ናቸው ወይስ ጭንቅላታቸው አይሰራም ማለት ነው? እንደ ፈጣሪ አምላክ ከምድር ያጥፋችሁ። እቺ ልጅ ምን ታደርጋችሁ? በፈጠራችሁ ለምን አትተዋትም? ጭራሽ ብላችሁ ስቃይና መከራ ስንት ችግር ያየችበት በሆዷ ከተጸነሰ ጊዜ ጀምሮ እስክትወልድ ያን እንደዛ አድርጎት ሆኖ እንኳን ነይ ቁጭ በይ ብሎ እንኳን መቀመጫ ሰጥቷት እንኳን ቪዲዮ የማያሰራት አረመኔና የተረገመ ወንድማችሁ ማለት ነው። እንደዛ ሆዷን አንጋጣ ተገትራ ማለት ነው። ቪዲዮ ቁማ ነበር ስጨርስ የነበረው። ዛሬ እኔ ደግሞ መታችሁ ማንም ሰው ይፈልጋል እኮ የበሰለ ነገር። ጥሬ ማብሰል ነው ከባዱ። ልጁን ስጪን አያቶቹ ጋድጋሉ። ሩታ እንኳን ለአንድ ለልዑሌ አይደለም ማለት ነው ሙሉ ዩቲዩበር የብታጅራ ዩቲዩበር አንቺን ጨምሮ ማለት ነው። አንቺ ስግብግብ እያኖረች በስሟ እየበላሽ ነው። አፈር ያስፈላሽና አባቴ አምላክ ማለት ነው ድፍት ያድርግሽ። እንዴ ምን ጭራሽ ልጅቷን አትዋትም እንዴ? ስትስቅ አትወዱም እንዴ? ምን ሰይጣኖች ናችሁ?